ቤተሮዝ 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 ዓለም ላይ ያሉ ዲቨሎፐሮች ይህንን ስም በተደጋጋሚ ከፍ አድርገው እየጠሩት ነው። ምክንያቱም ለነሱ ራስ ምታት የሆነባቸውን የአውተንቲኬሽን ኢሹስ ስለፈታላቸው ይመስለኛል። ደግሞ ደስ አይልም። ክሬተሩ ኢትዮጵያዊ ነው፣ በረከት እንግዳ ይባላል። ስለሱ የምላችኋለኝ በኋላ ላይ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም ውድ የኪያቴክ ቲፕስ ቻናል ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር በማድረግ ተደራሽነቱን እንዲሰፋ ማድረግ ትችላላችሁ። ዛሬ ለኢትዮጵያውያን ኢንስፓየር የሚያደርግ ጀማሪ ዲቨሎፐሮችንም ስራ ላይ ያሉ ፕሮግራመሮችንም ሊያነቃቃ የሚችል ቪዲዮ ነው ይዤላችሁ የመጣሁት። በቀጥታ ወደ ቪዲዮ እንግባ። ለምን ኦተንቲኬሽን የብዙ ዲቨሎፐሮች ሄዴክ ይመስላችኋል? እውነት ለመናገር ኦተንቲኬሽንን ሴታፕ ማድረግ ለብዙ ዲቨሎፐሮች ከሚሰሩት ፕሮጀክት ሰፊውን ድርሻ ከሚይዙ ፊቸሮች ውስጥ አንዱ ነው። ላይክ ቶክኖችን ቬሪፋይ ማድረግ ሊሆን ይችላል፣ ሴሽኖችን ሃንድል ማድረግ እና ራውቶችን ሴኪዩር ማድረግ ሊሆን ይችላል፣ ወይም ደግሞ የተለያዩ ቦይለር ፕሌቶችን አድ ማድረግ ሊሆን ይችላል እና እኚህን ሁሉ ፊቸሮች አድ ማድረግ ሊኖርብን ይችላል እና ነገር ግን ምስጋና ለቤተሮዝ ይግባና ምን የሆነ ላይብረሪ ሰርቶ እንካችሁ ብሎናል በረከት እንግዳ። በጣም እናመሰግናለን። ዛሬ ስለ ቤተሮዝ ነው የምናወራው። እስኪ አስገራሚ ሁኔታዎችን ልንገራችሁ። ቤተሮዝ ታብ ላይ ያለውን ስታተስ፣ ኤንፒኤም ላይ ያለውን ስታተስ እነግራችኋለሁ እና ደግሞ አንድ በጣም ለየት ያለው ነገር ደግሞ ዋይ ኮምቢኔተር በሚባል ካምፓኒ ፈንድ ሪሊዝ ተደርጎለት እየሰራ ያለ ስታርታፕ ነው ማለት ነው። ዋይ ኮምቢኔተር ማለት እንግዲህ ስታርታፕ አክሰለሬተር ካምፓኒ ፋውንደሮችን፣ ስታርታፕ ኦነሮችን፣ ፋውንደሮች አት ኤርሊየስ ስቴጅ ላይ ፖርት የሚያደርግ ካምፓኒ ነው እና ስታርታፑ ሰክሲድ እንዲያደርግ ኢምፕሩቭ የሚያደርግ ካምፓኒ ነው ማለት ነው። ስለዚህ በቀጣይ እስኪ ቤተሮዝ ጊታብ ላይ ስንት ስታር አለው የሚለውን ላሳያችሁ። ጊታብ ላይ እንደምታዩት 13,000 በላይ ስታር አለው። የሆነም ስታር አላደረኩትም ነበረ። ይህን ይመስላል። ኤንፒኤም ላይ ሄደን የኖድ ፓኬጅ ማኔጀር ላይ ደግሞ ዊክሊ ዳውንሎድ ላሳያችሁ። 71,000 ዊክሊ ዳውንሎድ አለው። ይህም በጣም ብዙ ቁጥር ነው። መንዝሊ ዳውንሎዱም በጣም እየጨመረ ያለ ፓኬጅ ነው። ኦልሞስት ማለት ይቻላል አብዛኛው ዲቨሎፐሮች ግራፉን ማየት ትችላላችሁ። ቀጥታ ወደ ላይ እየወጣ ያለ ግራፍ ነው። አብዛኛው ዲቨሎፐሮች እየተጠቀሙት ነው ያለው። መንዝሊ ዳውንሎዱ በጣም ብዙ ነው ማለት ነው። ይሄኛውን ስታቲስቲክስ ካየን ብዙ ዲቨሎፐሮች እየተጠቀሙት እንደሆነ በጣም ግልጽ ነው። እስኪ ወደ ዩቲዩብ ጎራ ብለን ደግሞ ዩቲዩብ ላይ ዴቨሎፐሮች ምን አይነት ኮንተንት ነው የሰሩት ስለ ቤተሮዝ የሚለውን ከላይ ራፍሊ ስክሮል እያደረግኩ ላሳያችሁ። ቪዲዮዎችን ከላይ ቤተሮዝ ብለን ሰርች ብናደርግ የሚመጡልን ቪዲዮዎች አሉ። ፌመስ የሆኑ ዩቲዩበርስ ስለ በረከት የሰሯቸው ቪዲዮዎች አሉ። እያንዳንዱን ቱቶሪያሎች እየገባችሁ ሪቪው ማድረግ ትችላላችሁ። በጣም ብዙ እነ ጃክ ሄሪንግተን፣ ይህም በጣም ፌመስ የሆነ የቴክ ዩቲዩበር ነው። እነ ቲዮ፣ እነ ዲቨሎፕድ ባይድ ዩቲዩብ ቻናል፣ እነሱ ሳይቀሩ ስለ ቤተሮዝ አሪፍነት እና ደግሞ አሁን ላይ ያለ ፒክ ላይ ያለ የኦተንቲኬሽን ላይ ላይብራሪ እንደሆነ መስክሮ አሉ። ሌሎች ኦተንቲኬሽን ላይብራሪዎች እንዳሉ ሆኖ ማለት ነው። እኛም ሀገር ኮንተንት ክሬተሮች በረከት እንግዳን ፖድካስት ላይ ጋብዘው ወስዳል። ለምሳሌ ጉጉት ፖድካስትን ቼክ ማድረግ ትችላላችሁ። የቤተሮዝ መስራች በረከት እንግዳ እዛ ላይ ቀርቦ ስለ ቤተሮዝ ያነሳቸው ሀሳቦች አሉ። ሌላኛው ኢትዮጵያ ላይ የተዘጋጀው ፖድካስት የአስቱ የጉግል ዲቨሎፐርስ ፖድካስት ላይ ነው አስቱ ያሉት። ይህን ካልኳችሁ በቀጥታ ወደ ዶኩመንቴሽኑ ገብተን ዶኩመንቴሽኑ እንሂድና ቤተሮዝ ምንድን ነው እና ምን አይነት ፊቸሮችን ይዞ መጥተዋል፣ እንዴት አድርገን ኢንስታል ማድረግ እንችላለን፣ እንዴት አድርገን መጠቀም እንችላለን የሚሉትን ነው የምናየው። ዋትስ ቤተሮዝ ዶኩመንቴሽኑ ይሄ ቤተሮዝ.com ብለን ሰርች እናደርጋለን። ዶኩመንቴሽኑ ላይ ብንገባ Beteroz is a framework agnostic authentication and authorization framework for TypeScript. ታይፕስክሪፕት ላይብረሪ ነው ለኦተንቲኬሽን እና ኦቶራይዜሽን የሚያገለግለን ላይብረሪ ነው። ኢምፕሩቭ የሚያደርጋቸው ፊቸሮች አሉ፣ እነሱን እናያለን ማለት ነው። እና ኦቶራይዜሽን ለመስራት ያገለግለናል። አውት ኦፍ ዘ ቦክስ የሆኑ በጣም ብዙ ፊቸሮችን አድቫንስድ ፈንክሽናሊቲዎችን ኦን ታፕ ኦፍ ቤዚክስ የሆነው የአውተንቲኬሽን እና ኦቶራይዜሽን ፊቸር ላይ አድ አድርገዋል። ልክ እንደ ቱ ፋክተር ኦተንቲኬሽን፣ መልቲ ቴነንሲ፣ መልቲ ሴሽን ሰፖርት even in advanced way, even enterprise features like SSO አድ አድርጎ ነው የተሰራው።
ሶ ቤታሮዝ ዲፊኒሽኑን ቀደም ነግራችኋለሁ። የኦተንቲኬሽን ላይብራሪ ነው፣ ኦፕን ሶርስ ነው እና ከቤዚክ የሆነው የኦተንቲኬሽን ፊቸር በተጨማሪ አድቫንስድ የሆኑ ሶሉሽኖችን አዳድርጎልናል ማለት ነው። ፊቸሮቹን እዚህ ጋር ማየት እንችላለን። ቤዚክ የሆነውን የሎጊን ሳይኒን ሲስተም ኢሜይል በኢሜይል እና በፓስወርድ ሎጊን እንድናደርግ አካውንት ክሬት እንድናደርግ ሰፖርት አለው። ሴሽን ማኔጅመንት እና የአካውንት ማኔጅመንትም ሲለው ይሄ ሮል ቤዝድ አክሰስ የሚባለውን ለሱ አድ አድርጎት የመጣው ፊቸር አለ። ሬት ሊሚተር አለው። ይህም ባኪንድ ላይ ያለ ፊቸር ነው። ሶ አውቶማቲክ ዳታቤዝ ማኔጅመንት፣ ሶሻል ሳይኖች ብዙ ታይም ሊወስዱብን የሚችሉ ፊቸሮች ናቸው። ግን እዚህ ላይ በጣም በቀላሉ ሶሻል ሳይኖችን ኢንተግሬት ማድረግ እንችላለን። በጣም በቀላሉ አዘጋጅቶልናል ማለት ነው። በጣም ደግሞ የወደድኩት ነገር ዶክመንቴሽኑ ቢግነር ፍሬንድሊ ነው። የሆነ እያንዳንዱን ነገር እየገባን ቼክ ማድረግ እንችላለን፣ አንደርስታንድ ማድረግ እንችላለን እና ዶክመንቴሽኑ በጣም የሆነ ለመረዳት አሪፍ ተደርጎ ነው የተሰራው። ሶ ኮምፓሪዥኑንም ቼክ ማድረግ ትችላላችሁ ከሌሎች የኦተንቲኬሽን ላይብረሪዎች ጋር። አንዳንዶቹ ፔጆች ናቸው፣ ሌሎቹ ደግሞ ፉሊ ማኔጀብል አይደሉ ነገር። ሶ ከነዛ አንጻርም ኮምፓሪዥኑን ቼክ ማድረግ ትችላላችሁ። ወደ ኢንስታሌሽኑ እንመለሳለን። እንዴት ኢንስታል ማድረግ እንደምንችልና እንዴት ቤሲክ ዩዜጁን በኔክስት ቪዲዮ ነው የምናየው። ኢንስታሌሽን ፕሮሰሱም አሳያችኋለሁ። በጣም ቀላል ነው። ነገር ግን ሌሎች የቤታሮዝ ኮንሰፕቶችን እዚህ ጋር ሊስት ተደርጓሉ። እያንዳንዱን ኮንሰፕቶች እየገባን ማየት እንችላለን። ኤፒአይ ሪሌትድ የሆኑ የቤታሮዝ ኮንሰፕቶችን እንዴት ነው ከሰርቨር ኤፒአይ ኮል የምናደርገው የሚለውም እዚህ ጋር ማየት እንችላለን። ይህ ኮማንድ ላይን ኢንተርፌስ እንዴት ነው መጠቀም የምንችለው፣ ክላይንት ሳይድ ኢንስታሌሽኑ አለ እዚህ ጋር። ኩኪስን እንዴት ነው የምንጠቀመው እዛው ፕሮጀክታችን ላይ። ኩኪስ አንዱ የዌብሳይታችን ፓርት ስለሆነ ማለት ነው። ዳታቤዝን እንዴት ነው የምንጠቀመው የሚለውንም ኮንሰፕት በዚህ ለብቻው በተዘጋጀ ዶክመንቴሽን አስቀምጦታል ማለት ነው። ኢሜል ሪሌትድ የሆኑ ነገሮችን ሁክስ፣ ፕለጊንስ፣ ኦዝ፣ ሬት ሊሚተር፣ ሴሽኖችን ሃንድል ማድረግ ይህም አንዱ ፓርት ነው ማለት ነው። እና ታይፕ ስክሪፕትን እንዴት ነው ከቤታሮዝ ጋር የምንጠቀመው፣ ዩዘርስ ኤንድ አካውንትስ፣ ይሄ ሚንሊ ከሮል ቤዝድ አክሰስ ጋር የተገናኘ ኮንሰፕቶችን እያንዳንዱን ኮንሰፕት ለብቻ እንዴት ነው ከቤታሮዝ ጋር ፋሚሊያር አድርገን መጠቀም የምንችለው የሚለውን በዚህ ዶክመንቴሽን ጋይድ እየገባን ማንበብ እንችላለን ማለት ነው። ሌላኛው ኦተንቲኬሽን ነው። ቤዚክ የሆኑ በኢሜይል እና በፓስወርድ አካውንት ሎጊን እና ሳይን አፕ እንድናደርግ የሚያግዘን ሰፖርት ነው። ሶ ይህኛውንም በጣም ስትሬት ፎርዋርድ የሆነ ለመጠቀም አሪፍ በሆነ ወይ ቤታሮዝ ላይ ቤታሮዝን ኢንተግሬት በማድረግ አቺቭ ማድረግ እንችላለን ማለት ነው። ሌሎችኛው ደግሞ ሶሻል ሳይኖች ናቸው። እንደምታዩት ነው በጣም ብዙ ፕላትፎርም ነው። በጣም ሲምፕል በሆነ ወይ ኢንተግሬት ማድረግ ይቻላል። ለምሳሌ ጊትሃብን ኢንተግሬት ለማድረግ ስትሬት ፎርዋርድ ነው። ስለዚህ እኛ የምናመጣው የጊትሃብ ክላይንት አይዲያችንን እና ጊትሃብ ሴክሬት አይዲያችንን ነው ይዘን የምንመጣው። እሱን ይህን ቪ ላይ እናስቀምጣለን። እዚህ ጋር ስትሬት ፎርዋርድ ነው። ሶሻል ፕሮቫይደርስ በሚለው ውስጥ ኤቭሪ ጊትሃብ ሊሆን ይችላል፣ ጉግል ሊሆን ይችላል። የጉግልም ተመሳሳይ ነው። ሶሻል ፕሮቫይደሮችን ኢንተግሬት ማድረግ በጣም ቀላል ነው። ፌስቡክን ሊሆን ይችላል። እኚህን ማኑዋሊ ኮድ መጻፍ በጣም የሆነ አንዳንዴ ሪፒቴቲቭ ነው። ሁለተኛ ደግሞ ኢረሮችም ከዛም መንገድ ሁሉንም ነገር ማኑዋሊ ከምንሰራው እዚህ ጋር ፉሊ የሆነ የተዘጋጀ የሶሻል ሳይኒኖች ልክ እንደ ፕለጊንስ አሉ ማለት ነው። ሊንክዲንም አለ፣ ጊትላብ፣ ሬዲት ኤቭሪቲንግ አለ። ሮብሌክስ አዲስ ነው፣ ዙምም አዲስ ነው። በእነዚህ ሁሉ የኦተንቲኬሽንን አቺቭ ማድረግ ይቻላል ማለት ነው። ዳታቤዝ ደግሞ ዳታቤዝ ሰፖርት የሚያደርጋቸው ልክ እንደ ማይሲኩኤልን፣ ኤስኩኤል ላይክ ፖስትግረስ፣ ኤስኩኤል እነዚህን ዳታቤዞች ሰፖርት ያደርጋል። አዳፕተርስ አሉ እነ ፕሪዝማ፣ ድሪዝልድ እነዚህ ሞንጎዲቢ እነዚህን አዳፕተሮችንም ኢዚሊ መጠቀም ይቻላል ማለት ነው ከቤታሮዝ ጋር። ዲቴል የሆነውን የኮድ ኤክስፕላኔሽን በኔክስት ቪዲዮ እናየዋለን። ቀጣይ የምናየው ኢንተግሬሽን ፓርቱ ነው። ቤታሮዝን ከምን ፉል ስታክ አፖች ጋር እና ከምን ባክኢንድ አፖች ጋር ኢንተግሬት ማድረግ ይቻላል የሚለውን አንደኛ ከኔክስት ጄስ ጋር ኢንተግሬት ማድረግ ይቻላል። የኔክስት ጄስም ሰፖርት አለው። ቤዚክ ዩሴጅም ላይ በኔክስት ጄስ ነው ያለው። እሱንም እናየዋለን። የቤታሮዝን ቤዚክ ዩሴጅ አስትሮ ላይ፣ ሬሚክስ ላይ፣ አስፈልትኬት ላይ፣ ሶሊድ ስርት ላይ እና ታንስታክ ስታርት ላይ
ሰፖርት አለው ማለት ነው። የኢንቴግሬሽን ሰፖርት አለው ማለት ነው። ለባክኢንድ ዴቨሎፐሮች ደግሞ ቤታሮዝን ለመጠቀም ላይክ ለኤክስፕረስ ዴቨሎፐሮች አለ ኖድ.ጂኤስን አሴ ባክኢንድ የምትጠቀሙ ማለት ነው። ሶ ለሱም ሰፖርት አለው ማለት ነው። ቤታሮዝን ተጠቅመን አውተንቲኬሽንን አቺቭ ማድረግ እንችላለን። እነ ፋስቲፋይ፣ ሆኖ ጂኤስ እና ኒትሮ እነዚህን የባክኢንድ ፍሬምወርኮችን አድ ማድረግ ይቻላል። ለሞባይል እና ለዴስክቶፕ ደግሞ ኤክስፖ አለ። የሪያክት ኔቲቭ ፍሬምወርክ ነው እሱም ኤክስፖ። እሱን አድ ማድረግ ይቻላል። እና ሌላኛው ደግሞ በጣም አሪፉ ፊቸር ሌላኛው ፕለጊንስ ናቸው። ፕለጊንስ ላይ በጣም አድቫንስድ የሆኑ ፊቸሮችን አሴ ፕለጊንስ አድ ማድረግ እንችላለን ማለት ነው። የአውተንቲኬሽን ሲስተማችን ላይ የመጀመሪያው ቱ ፋክተር አውተንቲኬሽን ነው። ይሄኛው አፕሊኬሽናችንን ሞር ሴኪዩር ከማድረግ አንጻር ብዙ ፋክተር አለው። ቱ ፋክተር አውተንቲኬሽንን አድ ማድረግ ይቻላል በፕለጊን መልክ ማለት ነው። ዩሴጁን ይሄኛውንም ዩሴጅ ዲቴል የሆነውን የቤታሮዝን ዩሴጅ በምንሰራበት ቪዲዮ ላይ እናያለን። ፎን ነምበሮችን ከፎን ነምበር ጋር ያለን የአውተንቲኬሽን ኢሹ፣ የኢሜል ኦቲፒ ቬሪፊኬሽኖችን፣ ፓስኪ፣ ይሄ የባዮሜትሪክስ ፊቸሮችንም ቤታሮዝ ላይ ኢንክሉድ ተደርገዋል ማለት ነው። እነዚህም ፕሊገኖች እንጠቀማለን ማለት ነው። ሌላኛው ጋይዶች አሉ። እነዚህንም ዶክመንቴሽን ላይ በጣም ደስ የሚለው ነገር የቤታሮዝ ኤቭሪ ዲቴል የሆኑ የዶክመንቴሽን ሊያስፈልጋቸው የሚያስፈልጋቸውን ፊቸሮች ኢንክሉድ አድርጎ ነው የመጣው ማለት ነው። የቤታሮዝን ዶክመንቴሽን ሪቪው በዚህ መልኩ ካየን ዛሬ ያዘጋጀሁላችሁ የቤታሮዝ ሪቪው ቪዲዮ ይህንን ይመስል ነበረ። በአጭሩ ቤታሮዝን አይተናል። የቤታሮዝ ሪቪው በዚህ መልኩ ስለሰራን በጣም ደስ ብሎኛል። ይህ ፕሮዳክት እንግዲህ የሚያሳየው ዓለም ላይ ያሉ ፕሮብለሞችን ሶልቭ ማድረግ እንደሚችሉ እና ዓለም ላይ ካሉ ዲቨሎፐሮች ጋር መወዳደር እንደሚችሉ እንደ በረከት ያሉ ሌሎች ወጣት ዲቨሎፐሮች ምሳሌ መሆን ይችላሉ። ያ ማለት ፕሮግራሚንግ መማር ለሚፈልጉ ልጆች፣ ወጣቶች እንዲሁም ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ ለምትማሩ ወጣቶች በጣም ኢንስፓይሬሽን ነው የሚሆነን ማለት ነው የበረከት ስራ። በረከት እናመሰግናለን ለቤታሮዝ። እንደተለመደው ይህ ቪዲዮ ከተመቻችሁ የላይክ በተኗን መጫኑ እንዳትረሱ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። ለጓደኞቻችሁ፣ ለዲቨሎፐሮች፣ ለፕሮግራመሮች፣ ቴክ ኒውሶችን ለሚወዱ ጓደኞቻችሁ ሼር አድርጉልኝ። ለቀጣይ ቪዲዮ እንገናኛለን። የዚህን ቪዲዮ ሊንኮች ዲስክሪፕሽን ስር አስቀምጥላችኋለሁ። የበረከት እንግዳን የሶሻል ሚዲያ ሊንኮች፣ የቴሌግራም፣ የሊንክድኢን ሊንኮች ዲስክሪፕሽን ስር አስቀምጥላችኋለሁ። እንዲሁም የቤታሮዝን ኦፊሻል ሳይት ሊንክ ዲስክሪፕሽን ላይ ታገኛላችሁ። እንዲሁም የኔንም የቴሌግራም ቻናል ዲስክሪፕሽን ስር አለ። በቀጣይ ቪዲዮ እንገናኛለን። ፒስ አውት።